በዛሬው ቪዲዮ መሃል ላይ ኤንጅላ ጉልተንንና እንዲሁም የድሮ ባሏን ጀሚልን የምታገናኝበትን ፋሩንሳ እንደተገናኙ የምታውቅበትንና ቪዲዮ የምትቀርጽበትን እንዲሁም ሙበራ ኤንጅላ የአቲፍ የልጅ ልጅ መሆኗን የምታውቅበትን ጉልተን የተፈጠረውን ነገር ላይ ታንሱ የምትናገርበትንና በመጨረሻም በመድኃኒት ብዛት ጉልተን መንቃት የማትችልበትንና ሞታለች ተብሎ የምታስብበትን ትዕይንት ይዤ ቀርቤያለሁ። ወደ ጎብኝት ታለፍኩኝ። ጉልተን ትሞት ይሆን? እስከ ትዕይንት ፍጻሜ አብራችሁ ቆዩ። ዛሬ በመሃል ድራማ ትልቁንና ወሳኙን ልብ አንጠልጣዩን ትዕይንት ይዤ ቀርቤያለሁ። ከዛ በፊት ለእናንተ ቆንጆ ማን ነው? አዝራ ወይንስ ደግሞ ኤንጅላ? ኮመንት ስካላ ያስቀምጡልኝ። አባቱን እየረዳ የሚገኘው መቴ አለ። መቴ አባቱ አሁን በጣም ታሞበት ይገኛል። እናም አደጋ ደርሶበታል። እሱን ካዳነው በኋላና ውሃም እንዲጠጣ ካደረገው በኋላ ትበላለህ፣ ትጠጣለህ። ከዛ በኋላ ላይ ራስን ትንከባከባለህ። ማንም ሰው ሳይመለከትህ ከዚህ ቤት ውስጥ ትወጣለህ። ጀሚል የሚሆነው ያ ነው። እናቴም ሆነ ማንም ሰው እንዲያይ አልፈልግም። በአንተ የተነሳ የማንም ህይወት እንዲበላሽ አልፈልግም፣ እባክህን በማለት ይነግረዋል። በዚህ ቅጽበት ላይ ጀሚል ደግሞ ለመቴ እውነት ላለው የምነግርህ ብዙ ነገራቶች አሉ። እኔ እውነትን ይዣለሁ። አያትህ መጥፎ ሰው ነው ሲል ይነግረዋል። ግን መቴ ይህንን ማመን አልፈልግም ነበር። ይህንን ቅራቅንቦ የምሰማበት ጊዜ የለኝም በማለት ጥሉት ይወጣል። ትን ከእንቅልፏ አልነቃችም። እስከዛሬ በምትሰነቃበት ሰዓት ላይ መንቃት አልቻለችም። ኤንጅላ ልትነቃት ብትሞክርም ታንሱና እንዲሁም ፋሩንሳ ቢመጡም እንኳን ግን ልትነቃላችሁ አልቻለችም ነበር። በዚህ የተነሳ ትልቅ ድንጋጤ ላይ ይገባሉ። ኤንጅላ መንቃት ነበረባትም ብላ ትናገራለች። ምናልባት ሞታ ይሆን በማለት ፋሩንሳም ትናገራለች። እና መቴ በመምጣት እማዬ እባክሽ ንቂ በማለት እሷን ለማንቃት ሞከረ። ግን ልትነቃ አልቻለችም። አታቸውም ይመጣል። ለዚህ ምንና ነው ብላም ይናገራል። ግን በዚህ ጊዜያት ላይ ወዲያው አሁን ጉልተን ትነቃለች። ግን መንቃቷ ብቻ በቂ አልነበረም። ጀሚል የት አለ? ኤንጅላ ጀሚልን ሰጥሻለሁ አመጣዋለሁ ብለሽኛል፣ አመጣሽው በማለት ትጠይቃታለች። ኤንጅላን አምናታለሁ፣ ይዤው እመጣለሁ ብላኛለች፣ እባካችሁ እንድታመጣው አድርጓት በማለት ተናገሩ። ኤንጅላ ሁላችሁም ውጡና እኔ እሷን እንዲገናኙ አደርጋለሁ በማለት ተናገረች። በህልመት ሁሉም ሰዎች ያሰቡት ኤንጅላ ውሸት እያወራች እንደሆነና ጉልተንን ለማረጋጋት እንደምትፈልግ ነው። እናም መቴ ምን ልታደርጊ ነው ብሎም ይጠይቃታል። በዚህ ጊዜያት ላይ የማትሽር ከሆነና ቶሎ እሷን ማንቃት የምንችል ከሆነ እንዲገናኙ እናደርጋቸዋለን። ስለዚህ ያለኝን አማራጭ ልውስን በማለት ለመቴ ትነግረዋለች። መቴ ከሄደ በኋላ እንደምታገናኛት ግን ደግሞ ይህንን ነገር ማንም ማወቅ እንደሌለበት ትናገራለች። ዶክተሮች የሚመጡ ከሆነ አሊያም ደግሞ ሌላ ነገር የሚፈጠር ከሆነ ጉልተን ላይ ትልቅ አደጋ እንደሚመጣም ትነግራታለች። ይህንን የሰማችው ጉልተንም እሺ ሄድጂ አንቺ ብቻ ካገናኝሽ የምትፈልገውን ነገር በሙሉ አደርግልሻለሁ ስትል ትናገራለች። እዚያ ደግሞ ነገሩ እንደባሰ ስለገባው ዶክተር ጋር ይደውላል። ግን ዶክተር ጋር መደወልና ምንም ነገር እንደማያስፈልግ መቴ እየነገረው እኔ በራሴ መንገድ እፈታዋለሁ አባዬ ሲል ይናገራል። አንተ በራሴ የምትፈታው ነገር የለም በማለት ዚያና እንዲሁም ደግሞ መቴ እርስ በርስ ይከራከራል። ሙበራ ከቤት ውስጥ ብትባረርም ኤንጅላ እቃ ሰርቃለች በሚል ሙበራን ማብለው ቢያባራትም አሁን ሙበራ ይቅርታ ተጠይቃ ወደ ስራ እንድትመለስ የተደረገች ነው። የሆነበት ዋነኛ ምክንያት ደግሞ በአቲፍ የተነሳ ነበር። ሙበራ አሁን ፍሊዝን ለማግኘት እየሞከረችና እየሄደች ባለችበት ሰዓት ላይ አንድን ወሬ መስማት ትጀምራለች። ያም ወሬ ደግሞ ኤንጅላና እንዲሁም ደግሞ አዝራ አንድ አይነትና እኩል መሆናቸው ይገባታል። ይህን የሰማችው ሙበራን በጣም ትደነግጣለች። ያ ማለት የአቲፍ የልጅ ልጅ እንደሆነች አወቀች። እናም ትንሽ ነገራቶችን መስማትና ማዳመጥ ትጀምራለች። ሁሉንም ሚስጥር ከተገለጠላት በኋላ ሙበራ ራሷን ተቆጣጥራ ተረጋግታ ወደ ፍሊዝ ጋር በመሄድ በራፉን ታንኳኳለች። ወደ ውስጥ ሙበራ ትገባለች። ከገባችም በኋላ ይቅርታ ትጠይቃለች። እናም ወደ ስራሽ መመለስ ትችላለች። ስለዚህ ኤንጅላ ምን የሚያደርገችው ነገር አለመኖሩን አውቃለች ስትል ለሙበራ ነገረቻት። ሙበራ ምሻ አመሰግናለሁ በማለት አሁን ቀጥታ መሄድ ወዳለባት ቦታ ሄደች። ያም ደግሞ ወደ አያቷ ቤት እውነታውን ለማወቅ ለመቴ በመምጣት ኤንጅላ አሁን እናንተን ልናገናኛቸው ይገባል ስትል ትነግረዋለች። እሱም በዚህ ነገር ቢናደድም እንኳን ግን አማራጭ አለመኖሩና ካለበለዚያ እናቱ ልታብድበት እንደምትችል ምክንያቱም ያየሽውን ነገር አላየሽም ማለት እንደማይችሉ አስረግጣ ትነግረዋለች። ፋሩንሳ አሁን እርስ በርስ ሲያወሩ እየሰማቻቸው ነው። የሆነ የደበቋት ምስጢር እንዳለ ደርሳባቸዋለች። ሙበራ ወደ ቤቷ ተመለሰች። እናም አባቷን መጠያየቅ ጀመረች፣ የሚያውቀው ነገር ካለ ብላ። ግን ምንም እንደማያውቅ ገባት። ጉልተንን በመያዝ መቴና እንዲሁም ኤንጅላ አሁን ከባሏ ከጀሚል ጋር ሊያገናኟት ሞከሩ። ከቤት ውስጥ መውጣት ከበዳት። ግን ደግሞ ከዚህ ቤት ውስጥ ካልወጣች ጀሚል ሊመጣ አይችልም በማለት መቴ እንድትወጣ አደረጋት። ራሷን አሱባና ቆንጆ አድርጋ ጉልተን አሁን እሱን ጀሚልን ለማግኘት ካለችበት ቤት ውስጥ ሰተት ብላ ወጣች። ስራ አህቷ ማለትም ደግሞ የመቴን አያት ለማስፈራራት እየሞከረች ነው። አሁን አንተ ድሮ የአያቴን ልጅ አስወረደሃል፣ ስለዚህ በማለት ታስጠነቅቀዋለች። በዚህ ጊዜያት ላይ ይህንን እየሰማ የነበረው እዚያም እኔን ልታስፈራርኝ እየሞከርሽ ነው እና መረጃ ይዘሽብኝ እኔን ብላክሜል ለማድረግ ሞከረሻል። ይህ ደግሞ ይቅርታ የሚያስብል ነገራት። እኔ ማንንም አልፈራም ሲል ይነግራታል። እሷም ግን ህይወት ነጥቀሃል፣ ስለዚህ ይህንን ህይወት ስለነጠቅ አሁን ሁሉም ነገር ይፋ ማውጣት አለብህ።
ካለበለዚያ ግን አልለቅህም እናም የምፈልገውን ነገር ካንተ አገኛለሁ ስትል ዚያን ማስፈራራት ጀመረች። አዝራ ፈገግ ብላ በዛች በትንሽ ጭንቅላቷ ዚያን አስፈራራችው። እናም ዛሬ ማታ ሁሉም ሚስጥር ይወጣል ሲነገር ዛሬ ማታ ሁሉም ሚስጥር ሊወጣ ነው። ተንና እንዲሁም ጀሚል ተገናኙ። ጀሚል ቁርጥ ያውነክ እና ምንም አልሆንክም በጣም አምሮብሃል አንተ ራስ ነከይል በማለት ጉልተን ተናገረች። አደጋ እንደደረሰበችበትም ተመለከተች። ርቧል አሞሃል ስትልም ጠየቀችው። እሱም ደህና መሆኑን ነገራት። መቴም የእሱን ወሬዎች እንዳትሰሚ ማየ እሱ ውሸታም ነው ሲል ነገራት። እሷ ግን እባክህ ልጄ እንደዛ አትበል እሱ ያንተ አባት ነው አሁንም ቢሆን ይወድሃል አሁንም ቢሆን እኔንም ይወደኛል አይደለ ጀሚል ስትል ጠየቀችው። እሱም አዎ እወድሻለሁ በማለት ቃሉን ሰጣት። ይህን ቃል መስጠቱ ያናደደው እና በዚህ ነገር በጣም የተበሳጨው መቴም እባክሽን ማየ ተይ ሲል ነገራት። እሷም ውጭታ አባት ካላወራ ፈልጋለሁ በማለት ከጀሚል ጎን ቁጭ ብላ ማውራት ጀመሩ። ፋሩንዛ ከሩቁ በመሆን ሁለቱን መከታተል ጀመረች። አዎ መቴና እንዲሁም ኤንጅላ ውጭ ላይ መሆናቸውን ስትመለከትና ወደ ውስጥ አንድ ላይ ማንም ሰው ሳይመለከታቸው ወደ ክፍሉ ሲገቡ ስትመለከት የሞባይሏን ካሜራ አብርታ ወደዛ ቤት ውስጥ ይሆን ነገር አለ በማለት ሄደች። እናም አሁን ካሜራዋን ካስጀመረች በኋላ በራፉን ማንኳኳት ጀመረች። የበራፉን ማንኳኳት የሰማችው ጉልተንም እባካችሁን መቴ ሄድና ሁሉ ነገር አስተካክለው ስትል ተናገረች። ማንም ሰው እንዳይወጣ መቴ ተናገረ። ካሜራ ይዛ የነበረችውን ፋሩንሳንም አቁሚ ካሜራ አስፈልግም ሲል ለማስቆም ሞከረ። ኤንጅላ ውስጥ አለችም ስትል ተናገረች። በዚህ ጊዜያት ላይ እብዳቱኝ ጅላቱኝ ኤንጅላ የለችም ምንም ነገር የለም በማለት እሷን ለመመለስ ሞከረ። ጉልተንም እዚሁ ሁኝ እኔ ሁሉም ነገር አስቆማለሁ በማለት ሰተት ብላ ጉልተን ወጣች። የጉልተን መውጣት የተመለከተችው ፋሩንሳም ወደ ውስጥም ስትገባ በሚገርም ሁኔታ ፊት ለፊቷ የመቴ አባት ተኝቶ ትመለከታለች። ጉልተን ይህን ነገር ስታይ ከፋሩንሳ ይህ ሚስጥር እንደሚወጣ ገባት። እናም ፋሩንሳን ሁሉም መለመን ጀመሩ። ይህን ነገር ለማንም እንዳትናገር ልጄ እባክሽን ለማንም እንዳትናገር እባክሽን ለእኔ ብሎ አምጥቶት ነው በማለት ትነግራታለች። መቴ እንዳልደነገጠ ለመምሰል ሞከረ፣ ግን ደግሞ አማራጭ የለው። ፋሩንሳን ብትሆን ይህን ነገር እንደማትናገርና እንደማታጋልጣቸው ተናገረች። ግን ደግሞ እሷ አሁንም ቢሆን የዚያ ባለቤት ናት። ስለዚህ ለባሌ የፈለጉትን ነገር መንገርም አለመንገርም የራሴ መብት ነው። እሱን የሚያስታምሙ ነገር ግን አላደርግም ስል ተናገረች። ወደ ፊት ለፊቷ መቴ ትጠጋ ለእኔ እስቲ ታደርገዋለች እናም ምን ነገር አትናገሪም ሲል አስፈራራት። አሁን ጀሚል ደግሞ ጉልተን ይቅርታ አድርግልኝ እያለ ይቅርታ ይጠይቃታል። ይቅርታ አርቀለት ዳግመኛ አንድ ላይ እንዲመለሱ ይቅርታውን ጉልተን ያቀርባል። የጉልተን ቤት ውስጥ አለመኖር የተመለከተችው ታንሱ የት ሄዳ ነው በማለት እሷን መፈለግ ትጀምራለች። በዚህ ጊዜያት ላይም ከቤት ውስጥ ስትወጣ እህቷ ከቤት እንደወጣች ይገባታል። ሙበራ ምንም ነገር ሳትፈራ አቶ አፊፊን የሁሉንም ነገር አውቃል። ፍሊዝ የምታውቀውንም በሙሉ አውቃለሁ። ፍሊዝ አሁን ላይ ሁሉንም ነገር ደርሳበታለች ስትል ነገረቻት። አፍሽንም ዘግተሽ ትቀመጫለሽ። ማንም ሰው ስለዚህ ነገር ሊያወራና እንዲሁም ሊጠይቀኝ አይገባም። ይህ የኔም ሆነ የአንቺ ሚስጥር አይደለም፣ አያገባሽም። የእንጅላ ሚስጥር ብቻ ነው ስትል ትነግራታለች። ሙበራም ገንዘብ ማግኘት አለብን፣ በዚህ ነገር እኛ የልጅ ልጅ ከሆነች እሷ የፈለገውን ነገር ማግኘት አለብን። ግን ደግሞ እንዴት ይህንን ሁሉ ዓመት እንደ ሰራተኛና ተጨቆና እንድትኖር ትፈቅጃለች ስትል ነገረቻት። እናም ይህንን ነገር ሙበራ በምትናገርበት ሰዓት ላይ ለአንቺ ፍላጎትን አንቺ ቤዛ ቤት ውስጥ እንድትገቢ ባደረግኩት ነገር ደግሞ እንድትወቅሽኝ አልፈልግም ስትልም ነገረቻት። አንቺ ለገንዘብ ጥማት ብለሽ ልጅቱን ተጫውተሽባታል። እናም ደግሞ የምትፈልጊውን ቦታ አግኝተሻል። እዛ ቤት ውስጥ መግባትና እዛ ቤት ውስጥ ሰራተኛ መሆን ነበር የምትፈልጊው ደደብ በማለት አሁን አፊፊ ሙበራን ትናገራታለች። ከነገረቻት ባለችበት ጊዜያት ላይ ሀሊል ማለትም ደግሞ የሙበራ ወንድም ወደዛ ስፍራ ይመጣና ውይይቱን ያቋርጠዋል። እንዲህ ያለ እውነታው የሚገለጥበት ቀን ይደርሳል። ተመልካቾች ያንን ትዕይንት ለማግኘት ቻናሉን ሰብስክራይብ አድርጋችሁ ጠብቁ።